ከረማችሁ ዩቲዩብ ተመልካቾቼ እንኳን በሰላም ወደ ኮወርልድ መጣችሁ። ዛሬ እንግዲህ አጠር ያለ ነው ማሳያችሁ። ቅጠላ ቅጠሎቻችን ቬጂቴብል እና ፍሩቶች እንዳይበላሹብን ፍሬሽ ሆነው እንዲቆዩ በእነዚህ አይነት ኮንቴነሮች ብናስቀምጥ በጣም ረጅም ጊዜ ይቀመጣል። እኔ በዚህ ነው ማስቀምጠው፣ ምንም አይሆንም። ለምሳሌ ይሄ ጎመን ተመልከቱት፣ ይሄ ፍሬሽ ነው። ውጭ ብናደርገው ፍሪጅ ውስጥ በአንድ ጊዜ ይሄ ግሪን እና ፍሬሽ የሆነው ወደ ቢጫነት ይቀየራል። በዚህ አይነት እዚህ ብናስቀምጠው እስከ 2 ሳምንት እኔ አቆየዋለሁ። ምንም አይሆንም በፍጹም። እንደዚህ ፍሬሽ እንደሆነ ነው የማገኘው። እንደዚህ አስገብተን ይችላል። እንደዚህ ፍሬሽ ነው እንደምታዩት። እንደው ከ15 ቀን በኋላ ከፍቼ ባሳያችሁ እንደዚሁ ነው የምታገኙት። እንዲህ እናደርግና እንዲህ እንዘጋዋለን ማለት ነው። በቃ እንደዚህ ዘግተን ፍሪጅ ውስጥ እንከተዋለን። ሴፍ ነው። እዚህ ደግሞ ፍሩታችንን ያው ኦሬንጁ እንዲህ እናስቀምጣለን። ከለር ስታረግ ኦሬንጁ እንዲያስቀምጠን፣ ሎሚያችንንም እንዲሁ እንደገና አቮካዶ አለ። አንደኛ ፍሪጃችን ንጹህ ሆኖ ይቀመጣል። ምንም የሚያበላሸው ነገር የለም። ሁለተኛ ይሄን ፍሬሽ እንደሆነ እናገኘዋለን፣ አይበላሽም። ውጭ እናስቀምጠው ይበላሻል። ፍሪጅ ላይ ደግሞ ዝም ብለን ብንጥለውም አይሆንም። እንዲህ አድርገን ላስቲኩ ደግሞ በጣም ርካሽ ነው። ዶላር ስቶር ብትሄዱ $1.15 ነው የሚሸጠው። እና በቃ እንዲህ አድርጎ ቃሪያዎቻችንን እናስቀምጣለን። ቃናችንን በቃ ይሄ ምንም ከ2 ሳምንት በላይ ልታስቀምጡት ትችላላችሁ። ይሄው እንግዲህ ፍሩቱንም ይሄው ጎመናችን ይሄው ይሄ ፍሩት ነው። እንዲህ አድርጎ ፍሪጃችን ውስጥ መደርደር ነው ማለት ነው። ሁለት በኩል አድርገን እንዲህ አሳምረን እናስቀምጣለን። ስንፈልግ እናወጣለን ማለት ነው። ፍሪጃችንም ንጹህ ይሆናል፣ ምግባችንም ፍሬሽ ይሆናል ማለት ነው። በሉ እንግዲህ በጣም አመሰግናለሁ ስላያችሁ። በሚቀጥለው ደግሞ ቪዲዮ እንገናኛለን። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። መልካም ጊዜ ይሆንልን። ሀገራችንን ሰላም ያርግልን። ባባይ